የብርጋዴር ጀነራል አሳምነው ጽጌ የሕይወት ታሪክ ባጭሩ። ብርጋዴር ጀነራል አሳምነው ጽጌ ከመጋቢ ጥበባት ጽጌ ተበጀ ከእናታቸው ከወይዘሮ ውብ ሰፈራ አሳዬ በ1951 ዓ.ም በድሮ የላስታ አውራጃ በአሁኑ ቡግና ወረዳ ጉድባ በታች ልዩ ቦታው ቆብ ተክለ ሃይማኖት ተወለዱ። ብርጋዴር ጀነራል አሳምነው ጽጌ ዕድሜያቸው ለትምህርት እንደደረሰ የአንደኛና የሁለተኛ ደረጃ ትምህርታቸውን በቅዱስ ላሊበላ አጠቃላይ ሁለተኛ ደረጃ ትምህርት ቤት አጠናቀዋል። ብርጋዴር ጀነራል አሳምነው ከሁሉ በፊት ሳይማር ያስተማረውን ወገናቸውን ለማስተማር ጽኑ እምነትና ፍላጎት ስለነበራቸው ለመምህርነት የሚያበቃቸውን ስልጠና በደሴ መምህራን ማሰልጠኛ ኮሌጅ ተከታትለዋል። ከዚህም በኋላ ከ1976 ዓ.ም ጀምሮ በቀድሞ የየጁ አውራጃ ስሪንቃና ጋላ ጊዮርጊስ ትምህርት ቤቶች ለ2 ዓመታት አስተምረዋል። በመቀጠልም ወደ መቄት ሐና መኳት ትምህርት ቤት ተዛውረው በመምህርነት ሙያ አገልግለዋል። ብርጋዴር ጀነራል አሳምነው በ1981 ዓ.ም በወቅቱ የነበረውን ወታደራዊ አገዛዝ ለማስወገድ በተደረገው ሕዝባዊ ትግል የኢትዮጵያ ሕዝብ ዲሞክራሲያዊ ንቅናቄ ተቀላቀሉ። ትግሉን ዳር ለማድረስ በገቡት ቃል መሠረት ወታደራዊና የሕክምና ሙያ ሥልጠና ከወሰዱ በኋላ በተለያዩ አውደ ውጊያዎች አኩሪ የሆነ ግዳጅ በመፈጸም ተልኳቸውን አጠናቀዋል። በመጨረሻም የጀመሩትን ትግል በድል ለመደምደም የላቀ አስተዋጽኦ በማድረግ የድሉ ተቋዳሽ ሆነዋል። ትግሉ የሚጠይቀውን አገልግሎት ለ4 ተከታታይ ዓመታት አበርክተዋል። ብርጋዴር ጀነራል አሳምነው ከ1984 ዓ.ም ጀምሮ ወደ ትውልድ አካባቢያቸው በመምጣት የቡግና ወረዳ ዋና አስተዳዳሪ በመሆን የወረዳውን ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ እንቅስቃሴዎችን በብቃት በመምራት ሁለንተናዊ ለውጥና እድገት በማስመዝገብ ኃላፊነታቸውን ተወጥተዋል። በዚህ ወረዳ በቆዩባቸው የ4 ዓመታት ሥራቸው በመሠረተ ልማት ትርጉም ያለው ውጤት ያስመዘገቡ በሳልና ትሑት መሪ ነበሩ። ብርጋዴር ጀነራል አሳምነው ቀደም ሲል ያሳዩት የአመራር ጥበብና ክህሎት መነሻ ለተሻለ ኃላፊነት ሊመጥኑ እንደሚችሉ ስለታመነበት ከ1988 እስከ 1990 ዓ.ም የአማራ ክልላዊ መንግሥት የሥራ አመራር ኢንስቲትዩት ሆነው ተመድበው ብቁና ንቁ የሰው ኃይል በማፍራት የሥራ ኃይል ፈጥረዋል። በተለይም በየደረጃው ሊመጥን የሚችል የሥራ ኃይል ማምረት የወቅቱ አንገብጋቢ ጥያቄ ስለነበር ጀነራሉ የመንግሥትና የዜግነት ግዴታቸውንና ኃላፊነታቸውን በብቃትና በጥራት ተወጥተዋል። ብርጋዴር ጀነራል አሳምነው ስብዕናቸው፣ ትሕትናቸው፣ ሥነ ምግባራቸው፣ ሰዎችን በመርዳት የሚያሳዩት ማኅበራዊ ግንኙነት ወደርም ሆነ አቻ የማይገኝላቸው የግል ባሕሪዎቻቸው መሆናቸውን በቅርብ የምናውቅ እናረጋግጣለን። ብርጋዴር ጀነራል አሳምነው
ለተወከሉት ሕዝብ ታማኝ፣ ለአገራቸው ቀናኢ፣ በሚመደቡበት ቦታ ሁሉ የሚመጥኑ ለመሆናቸው የኋላ የሥራ ሕይወት ታሪካቸው በቂ ማረጋገጫም ነው። የሻዕቢያ መንግሥት አገራችንን በወረረ ጊዜ ከ1990 እስከ 1993 ዓ.ም ድረስ በሌተናል ኮሎኔል ማዕረግ ተሹመው ወደ ግንባር በማምራት የ22ኛ ክፍለ ጦር ምክትል አዛዥ በመሆን በባድሜ ገዛ ገብረ ሥላሴ ግንባር ብቁ አመራር በመስጠት ተዋግተዋል፣ አዋግተዋል። ብርጋዴር ጀነራል አሳምነው ደፋር፣ ቆራጥ አርበኛ ነበሩ። ይህም ልዩ ተሰጥኦአቸው ወራሪው ኃይል በአጭር ጊዜ በመጣበት እንዲመለስ በማድረግ ድርሻቸውን በመወጣት አገራዊ ልዕልናችንን እንድንጎናጸፍ አድርገዋል። ብርጋዴር ጀነራል አሳምነው የጦር ሜዳ ውሏቸው በወኔ የታጀበና ልዩ ግምት የሚሰጣቸው ሆኖ በመገኘቱ ከ1994 ጀምሮ በብርጋዴር ጀነራል ማዕረግ የመከላከያ ኢንጂነሪንግ ዲንና የአየር ኃይል የሰው ኃይል አስተዳደር ሆነው ተቋማቱን በብስለትና በብልሃት አመራር ሰጥተው የጦር ሜዳ መሐንዲስም ነበሩ። ብርጋዴር ጀነራል አሳምነው ባሳዩት የአመራር ጥበብ ከሌሎች መኮንኖች የላቀ ብልጫ በማሳየታቸው ለልዩና ለከፍተኛ ወታደራዊ ትምህርት አሜሪካን አገር ሄደው እንዲማሩ ዕድል ተሰጥቷቸው ትምህርታቸውን ለ2 ዓመታት ተከታትለው በአጥጋቢ ውጤት አጠናቀው ወደ ሀገራቸው ተመልሰው ራዕያቸውን ለማሳካት ጥረት አድርገውም ነበር። ሆኖም በወቅቱ ከውጭ መልስ የአየር ኃይል ምክትል አዛዥና የጦር ኃይሎች ሆስፒታል ሜዲካል ዳይሬክተር በመሆን ለአጭር ጊዜም አገልግለዋል። ይሁን እንጂ ጀነራሉ ለሕዝብ መብት መከበርና ለሀገራቸው ሕልውና በጽኑ የሚታገሉ በመሆናቸው በመካከል በተፈጠረ ችግር የዕድሜ ልክ ፍርድ ተወስኖባቸው ከ2001 እስከ 2010 ዓ.ም ለ9 ዓመታት ያክል በስር እንዲቆዩ ተደረጉ። መሬቷ ይናገር አፍ የለው እንደ ሰው ደቃይ ግፋይ ባፈሩ ሲያለቅስ ሞት ቢጋርደው በመቃብር ጎራው አይቀርም ተዳፍኖ የሰው መልካም ስራ በሽንፈኛ ጭጋግ በሐሰት ደመና አትሰለብትም ሐቅ ተሸፍን የሰው ልጅ ባይቆይም ዘላለም በምድር ላይ እውነት ትኖራለች ከመቃብር በላይ። ጀነራሉ በኢትዮጵያ ሕዝብ ትግልና በይቅርታ በመንግሥት እንዲፈቱ ተደርጓል። ብርጋዴር ጀነራል አሳምነው አገርና ሕዝብን ለማገልገል አቅም ማሳደግ ብቸኛው መንገድ መሆኑን በመረዳት በማኔጅመንት የመጀመሪያ ዲግሪያቸውን፣ በቢዝነስ አድሚኒስትሬሽን ሁለተኛ ዲግሪያቸውን ሰርተዋል። የሕዝብ አስተዳደርና የፖለቲካ ሊቅም ነበሩ። ከስር እንደተፈቱ ሀገራዊ ለውጡን ለማስቀጠል ዕውቀታቸውንና ልምዳቸውን በመጠቀም አገራቸውን ለማገልገል ካላቸው ፍላጎት የተነሳ የአማራ ክልል መንግሥት የሰላምና ደህንነት ቢሮ ኃላፊ እንዲሆኑ በተሰጣቸው ሹመት ኃላፊነታቸውን በመወጣት ደከመኝ ሰለቸኝ ሳይሉ ሌት ከቀን እየደከሙ እየሰሩ እያሉ በውል ባልታወቀ ምክንያት ሰኔ 17 2011 ዓ.ም በተወለዱ በ60 ዓመታቸው ሕይወታቸው አልፏል። እንቁና ሀገር ወዳድ የሆኑት ብርጋዴር ጀነራል አሳምነው የዓላማ ጽናት ያላቸው፣ ሩህሩህ፣ የሕዝብና የአገር ፍቅር ያላቸው እንዲሁም የጀመሩትን የመጨረስ ጽኑ እምነት የነበራቸው ልበ ሙሉና ጠንካራ ነበሩ። ወንድማችን የአገር ኩራት ነበሩ። ዛሬ ግን አጣናቸው። ክልላችን ብሎም ሀገራችን ዛሬ አንድ ትልቅ ሰው አጣች። ያሳዝናል። ወንድማችን ብርጋዴር ጀነራል አሳምነው የ3 ወንድ ልጆችና የ1 ሴት ልጅ
አባት ነበሩ። ሆኖም ለሰው ልጅ ሞት የማይቀር ነባራዊ ሁኔታ ነውና እግዚአብሔር ነፍሳቸውን በአጸደ ገነት ያኑሩልን። ብርቅዬና እንቋችን ብርጋዴር ጀነራል አሳምነው የምንመካባቸውና የምንኮራባቸው ወንድማችንን በማጣታችን ልባችን ተሰብሯል፣ ሕሊናችን ቆስሏል። ስለሆነም ወላጆች፣ ወንድሞች፣ እህቶች፣ ባለቤታቸው፣ ልጆቻቸው እንዲሁም ቤተሰቦችና ሌሎች የቅርብ ጓደኛና በአጠቃላይ ለክልላችንና ብሎም ለሀገራችን ሕዝቦች በሙሉ እግዚአብሔር መጽናናትን ይስጥልን። በምድር ላይ እንዳለ ለሠራኸው ደግነት ክፋት ተንኰል የለው አድራጎት ለእውነት ተብሎ የሚሞተው ለወገኑ አፍሪ ቢገኝ መድኃኒት ነው ያጥሙ ስብርባሪ ሞት እንኳን ጨክኖ ወስዶ ከሚያስቀር ምናለ ደጋግሞ ዳግመኛ ቢፈቅር። በአጠቃላይ ምርጥና እንቁ የሆኑት ብርጋዴር ጀነራል አሳምነው ጽጌ ማመን በሚያዳግት መንገድ እንደ ቀላል በሞት በመለየታቸው የተሰማን መሪር ሐዘን ቢሆንም ሺህ አሳምነዎች ስለተወለድን የጀመሩትን ትግል ከዳር እናደርሳለን። ፈጣሪ ነፍሶትን በሰላም ያሳርፍልን። ዝንተ ዓለም አማራ